ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የጊዮን ድምጽ ቤተሰቦች የዕለቱ ዜናዎችን ይዘንላችሁ ቀርበናል። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤቱን እንድትቀላቀሉ በአክብሮት ጠይቃለሁ። እኛ የምንሞተው ከፍቶን ነው። የከፋን ነው ደግሞ የሚበላ አይደለም የከፋን፣ የምንለብሰው አይደለም የከፋን፣ የምንጠጣው አይደለም የከፋን። የአማራ ሕዝብ የመኖርና ያለመኖር ዕጣ ፋንታ ደርሶት ነው። በሕይወት እንዳይኖር ተደርጎብን ነው እኛን የከፋን። ክፋታችን አማራ በሕይወት እንዳይኖር ታዋጅ የሞት አዋጅ ታውጆበት ነው። በመከላከያ ሚኒስቴር የተሰጠኝ ስልጣንም ሆነ ሹመት የለም ሲሉ ጄኔራል ሳሞራ የኑስ ተናገሩ። በዋግ ኽምራ ብሔረሰብ ዞን የሰቆጣ ዙሪያ ወረዳ ሚኒሻ ጠርናፊው በፋኖች መማረኩ ተሰማ። የኤርትራ መንግስት ከጦሯ ጋር እየመከረች መሆኑ ተሰማ። ትሰሙታላችሁ። አምነስቲ ኢንተርናሽናል ለኢትዮጵያ መንግስት በድጋሚ ጥሪ አቀረበ። በዋግ ኽምራ ብሔረሰብ ዞን የሰቆጣ ዙሪያ ወረዳ ሚኒሻ ጠርናፊ በፋኖች መማረኩን የተሰማ። አብሃባ በወሎ ላስታ አሳምነው ኮር ስር በሚገኘው የጄኔራል ኃይሉ ከበደ ክፍለ ጦር ፋኖ የሰቆጣ ዙሪያ ወረዳ የሚገኘው የሚኒሻ ጠርናፊው ጨምሮ በቁጥር 6 የሚኒሻ አባላትን በአውደ ውጊያ መሃል መማረካቸውን አሳውቋል። ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው። በመከላከያ የተሰጠኝ ኃላፊነትም የለም። ጄኔራል ሳሞራ የኑስ የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም የነበሩት በጡረታ የተሰናበቱት የጄኔራል ሳሞራ የኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል። መከላከያ ውስጥ ኃላፊነት ተሰጥቷቸው ከጄኔራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኘውን ጣቢያ አስተባባሪ ሆነው ተመድበዋል የሚሉ መረጃዎች በማህበራዊ ሚዲያዎች ላይ ሲሰራጩ ነበር። በሌላ በኩል ደግሞ ከጤንነታቸው ጋር በተያያዘ ምንጫቸው ያልታወቀና ያልተረጋገጡ መረጃዎች ሲሰራጩም ነበር። ዛሬ ቲክቫ ኢትዮጵያ ጄኔራልን አግኝቶ ባናገራቸው መሰረት ጄኔራሉም እንዲህ ሲሉን የመለሱ የተወራው ወሬ ነጭ ውሸት እና የሶሻል ሚዲያ ተከታይ ቁጥርን ወይም ሰብስክራይብን ለማብዛት የተፈበረከ ነው ብሏል። በመከላከያ የተሰጠኝ ኃላፊነት የለም። ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም ሲሉ ለቲክቫ ኢትዮጵያ ተናግረዋል። ጄኔራሉ የጤንነታቸው ሁኔታ በተመለከተ ጤናዬ ሙሉ ነው፣ ለማረጋገጥ ከተፈለገ ስፖርት በማዘወትርበት ቦታ መጥቶ ማረጋገጥ ይቻላል ሲሉ ገልጸዋል። የኤርትራ መከላከያ ሰራዊት የእዝ አዛዦች በሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል መሪ ቃል የሰራዊት አዛዦችና የሚኒስቴር መስሪያ ቤት ኃላፊዎች፣ ባለስልጣናትና የብሔራዊ ደህንነት ተወካዮች በተገኙበት በሁሉም የኤርትራ ግዛቶች ዛሬ የቀጠለ ተከታታይ ውይይቶች እየተካሄደ መሆኑ ስንታዘብ በምስራቅ አፍሪካ ሌላ ግጭት ደመና እያንጃበበ መሆኑ ስጋት ፈጥሯል። ወያኔ ከሻቢያ ጋር ጠጋ ብሎ እየተወዳጀ መሆኑን ስናይ ደግሞ ሌላ ዙር ግጭት እየተባባሰ መምጣቱን ያመላክታል ነው የሚሉ የመረጃ ምንጮች። አምነስቲ ኢንተርናሽናል የኢትዮጵያ መንግስት ከስራ ማቆም አድማ ጋር በተያያዘ ያሰራቸውን የጤና ባለሙያዎች በአስቸኳይና ያለምንም ቅድመ ሁኔታ እንዲፈታ በድጋሚ ጠይቋል። አምነስቲ መንግስት በአድማ ላይ ከሚገኙት የጤና ባለሙያዎች ጋር ንግግር እንዲጀምርና የተቃውሞ ድምጻቸውንም ማፈን እንዲያቆም አሳስቧል። አምነስቲ ይህንን ያለው ትናንትና 9 የጤና ባለሙያዎች በከፍተኛ የፌዴራል ፍርድ ቤት መቅረባቸውን አስመልክቶ ባወጣው አጭር መግለጫ ነው። ፍርድ ቤቱ በትናንትናው ችሎት ለመርማሪ ፖሊስ ተጨማሪ 8 የምርመራ ቀናትን መፍቀዱን የሚታወስ ነበር።